አሁን እንደዚህ ነው ልክ ነው ሁሉም ችግር የኔ ነው ይልሃል ግን ሁሉም ችግር የኔ ነው ብሎ አንድ ቀን የሆነ ነገር ቀብ የሚል ነገር ያመጣል አንተ እሱ አይመራው መምራት አይችልም አንተ እሱን ታውቆ እንዴ አንተ ባህሪውን ታውቆ እስክንድር ማለት እብድ እኮ ነው እንዴ እና ተቸግረን ያለን እኮ እሱ ታማኝ ነው እንጂ አካሄድ አይችልም ድንገው ዳቦ ነው ታዲያ የማይመለሰው እኮ ነው እና ቸግረናል በጣም እንደዚህ ማሰነ እንትና እኮ መረጃ አለው ማለት ነው እኮ የማን ነው አሳየ ደረብ የጻፈውን አይተዋላ ምን ብሎ ነው አፋዳለ ፈርሷል አለ የሚመራው አለ ያው የሸዋን ብቻ ነው ምናምን ነው አለ እና ይሄ ጎንደር ጠቅላይ ግዛት እንኳን ምናልባት እሱ ይመራቸው እንደሆነ እንጂ እስክንድር አይመራውም አለ ማን ይመራቸዋል እንደሆነ ጌታ ነው አው ጌታ ይመራቸው ጎንደር ጠቅላይ ግዛት ዝራው ሲመራቸው እንደሆነ እንጂ እስክንድር ግን አይመራውም አለ አይ እንጃ ሸዋ ላይ እኛ ቸግረን ያለን ግልጽ ምን ነገር አሁን እንደ ጎንደር ጠቅላይ ግዛት ወይ ከዚህኛው ወይ ከዚህኛው በጣም ቸግረን ያለ ሰውየው ይሄን ስራ ስትለው አይሰራ ያው ፖለቲካዊ ስራ ስለሆነ ብንድረስ ተቋም መሰረቱ እንደት ማኒፌስቶ ሳዘጋጀን ብዙ ስራዎችን ሰርተናል እንደምታውቀው ተቋሙ የተመሰረተበት ተቋም መፈስ የለበትም ከሚል አኳያ ተሆነ ነገር ሰውየውን እኛ ምናምን አሁን ሰውየውን ሪፎርም ማድረግ ነው በቃ የተሻለ ሰው ወደ ሲማምጣ ከሸዋም ካለ ከዚያም ካለ ጠንካራ ኢነርጂቲክ የሆነ ወጣት ወደ ሲማምጣት ብለን እናምናም ነው